ከኢትዮጵያ ባንዲቷ ኢትዮጵያ አምላኪዎች ጋር ጠላት ነን የኦሮሞ ልጅ ባንዲቷ ኢትዮጵያ የሚያመልክ አለ ጠላት ነን ከሱ ጋር የኦሮሞ ልጅ በሚኒሊክ ደግነት የሚያምን አለ ጠላት ነን እኛ ማንንም ይሁን ማንንም ከየትም ተወለድ የትም ቦታ ተወለድ የሚኒሊክ አስተሳሰብ አራማጅ ኮንክ ያንዲቷ ኢትዮጵያ ቅንቃኝ ኮንክ የብሔር ብሔረሰብ መጥፋት ላይ የምታምን ከሆነ ጠላታችን ነህ ለኦሮሞ ብቻ አይደለም ለብሔር ብሔረሰቦችም ጠላት ነህ ለዚህ ነው እኛ የትግራይ ሰፊ ህዝብ እንደኛ ተጨቁኗል የምንለው ለትግራይ ህዝብ ለብቻው የዘነበለት ወርቅ የለም የምንለው ለዚህ ነው የትግራይ ህዝብ ደሙና አጥንቱ ከስክሶ ኢትዮጵያን ከደርግ አገዛዝ ካረንጓዴው ቢጫ ቀዩ አገዛዝ ነፃ ሲያወጣት የማንነታችንን ጥያቄ ጋድ እንዲወጣልን አስተዋጽኦ አውሎናል ውለታ አለብንኛ ኦሮሞ ናችሁ ብሎ ተቀብሎናል ኦሮሞ አይደላችሁም ብሎ ሲጨፈጭፉን ከነበሩ ሰዎች ይልቅ የትግራይ መሪዎች የነበሩት የትግራይ ታጋይ የነበሩት የትግራይ ልጆች በኦሮሞነታችን አላንቋሸሹንም በቋንቋችን አልተሳለቁብንም በእኛነታችን አላፏጩብንም አልሳቁብንም ኦሮሞነን ስንላቸው ኦሮሞ ናችሁ ብለውናል ቢፈልጉም ይሰሩ አመራሩ ቢፈልጉም ያባሩን ካገር ቢፈልጉም ይግደሉ ያ የየግለሰቡ አሰራር ነው እንደ ነፃነት ታጋይ ግን ታግለው አገሪቷን ከደርግ መንግስት ሰባብረው ሲያወጡ ኦሮሞንም ብለን ስንቀርባቸው ኦሮሞ የሚባል የለም ያለ አንድ ኢትዮጵያ ብለው አልገደሉንም ኦሮሞ ናችሁ ብለውናል ቋንቋችን እንዳንናገር በቋንቋችን እንዳንማር በማንነታችን እንዳንኮራ ተደርገናል ክልላችን መሬታችን ተደፍሯል ስንላቸው በመሬታችን ላይ አይደለም መሬታቸው አንድ የኢትዮጵያ ነች ብሎ አላባረሩም ለመሬታችን እውቅናውና ኡነታውን መስክረውልናል ለማንነታችን በቋንቋችን እንድንማር ፈቅደውልናል ታግለም ቢሆንም ኡነታው ይሄ ነው ታግለም ቢሆንም በማንነታችን ላይ አላሳለቁብንም የሚኒሊክ ሰፋሪ ግን በኦሮሞነታችን አያምንብንም ኢትዮጵያዊ ነህ እንጂ ኦሮሞ አይደለህም ባይ ነው የሚኒሊክ ሰፋሪ አማርኛ ነው እንጂ ቋንቋ ኦሮሞ አይደለም ባይ ነው ኦሮሞኛ አይደለም ባይ ነው የሚኒሊክ ሰፋሪ ኦሮሞኛን እንዳትማር አማርኛን ብቻ ተማር ይያለኝ ነው ያንዲ ኢትዮጵያ አምላኪ ኦሮሚያ የምትባል ነገር የለችም ያለ ኢትዮጵያ ይያለኝ ነው ትልቁ ልዩነታችን እዚህ ላይ ነው ለዚህም ነው ከሚኒሊክ ሰፋሪዎችና የሚኒሊክ አስተሳሰብ አራማጆች ጋር ጠላት ነን ሰውየውማ ሞቶ በስብሷል ሐሳቡ ነው መግደል አልሞተ ያለው የሰውየው ሐሳብ ነው እንጂ ሰውየው ከሞተ ዝንት አመት እኛ ደግሞ እየታገልና ያለነው እንዲህ አይነት ገጥወጥ አስተሳሰብ እንዲህ አይነት ጸረ ህዝብ አስተሳሰብ እንዲህ አይነት ጸረ ሰው አስተሳሰብ እንዲጠፋ ነው የምንፈልገው ትግላችን ከአስተሳሰቡ ጋር ነው በዚህም ደግሞ በማንኛውም ሜዳ ላይ ውይይት ማድረግ ዝግጁ ነን ዲቤት ማድረግ ዝግጁ ነን የፈለግነውን ነገር ማድረግ ዝግጁ ነን ኦሮሞ ግን ዳግመኛ ማንነቱ ጠፍቶበት በኢትዮጵያ ስም የሚጨፈለቅ ቲማንቲም አይደለም ኦሮሞ የኦሮሞ ህዝብ ካሁን በኋላ ማንንም ሊጨፈልቀው የሚችል ኃይል አይደለም ስለዚህ የኦነግ አመራሮች to be honest እኔ የኦነግ ደጋፊ አይደለም